ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ የ5 ሰከንድ ቪዲዮ ብቻ ስላየን የሚከፍልልን አንድ ዌብሳይት ነው ይዤላችሁ የመጣሁት። እነዚህ ዌብሳይቶች ለምን ይከፍላሉ ካላችሁ ሰዎች የነሱ ቪዲዮ ከፍለው ያስታውቃሉ፣ እኛ ደግሞ ተከፍሎን የነሱ ቪዲዮ እናያለን ማለት ነው። ቪዲዮ ስናይ ሁለት ነገር ነው የምናገኘው። አንደኛ ፖይንት ይሰጠናል፣ ሁለተኛ ዶላርም ይሰጠናል ማለት ነው። ዶላሩም ቀጥታ ይወጣል። ፖይንቱ ደግሞ ምንድነው ጥቅሙ የሚለውን በዚህ ቪዲዮ ዲቴል አሳያችኋለሁ ማለት ነው። አንዳንድ ሰዎች ደግሞ አካውንት ብቻ ከፍታችሁ የምትተው ሰዎች አላችሁ። ስራ ካልሰራችሁ አይከፍልም ውሸት ነው ምናምን የምትሉ ሰዎች ስላላችሁ ነው ይሄን ነገር ያወራሁት። ምንድነው አካውንት ብቻ ከፍታችሁ የሚከፍል ዌብሳይት የትም የለም። እናንተ እንደዛ ማሰብ የለባችሁ። ካልሰራችሁ በቀር ምንም የኦንላይን ስራ የሚከፍላችሁ ኦንላይን ስራ የለም። እናንተ ሰርታችሁ ነው። ዛሬ ይሄን ቪዲዮ ታያላችሁ። ካያችሁ በኋላ ነገም እንደዛው እየተመላለሳችሁበት ከሰራችሁ ብራችሁን አሰባስባችሁ ማውጣት ትችላላችሁ ማለት ነው። ብዙ ቪዲዮ ባያችሁ ቁጥር ፖይንቷም ጥቅም አላት ስለሆነ ማለት ነው። አንድ ቪዲዮ ስናይ ፖይንትና ዶላር ነው የሚሰጠን ብያችሁ ነበር። አሁን ደግሞ እንዴት አካውንት እንዴት እንደምከፍትና እንዴት ስራውን እንደምንጀምር እንዴት ደግሞ ገንዘባችን እንዴት እንደምንወጣ ዲቴል በዚህ ቪዲዮ አሳያችኋለሁ። ፖይንቷንም ጥቅም እነግራችኋለሁ ማለት ነው። የዌብሳይቱ ሊንክ ኮመንት መጀመሪያ ላይ ፒን አድርጌላችኋለሁ። ገብታችሁ መጀመር ትችላላችሁ። ይህን ቪዲዮ በቻላችሁት አቅም ላይክ እያደረጋችሁ ጀምሮ ልክ ሊንኩን ነክታችሁ ስትመጡ ወደዚህ ያለው ኢንተርፌስ ያመጣችኋል። እናንተ ቀና እያደረጋችሁ ማየት ትችላላችሁ ማለት ነው ስለ ዌብሳይቱ። እኔ አሁን ወሬ አላበዛባችሁም። እዚህ ጋር ጌት ስታርት ደምትላለች እሷን አንዴ ነካትና ከላይ ማለት ነው ጌት ስታርት አንደኛ ምን ይጠይቃችኋል? እዚህ ጋር ኢሜል ይጠይቃችኋል። ፓስወርድ እዚህ ጋር እዛ ጋር ያስገባችሁትን ፓስወርድ እዚህ ጋር ከዛ እዚህ ጋር ሮቦት አለመሆናችሁን ቼክ ያደርጉና ተነካላችሁ ራይት ያበራላችሁ። ከዛን እዚህ ጋር አግሪ ትሉና ከስር መታችሁ እዚህ ጋር ሳይን አፕ ማለት ነው። ከዚህ ሁላ ይሄንን ካልፈለጋችሁ እናንተ እዚህ ጋር መታችሁ ሳይን አፕ ማድረግ ትችላላችሁ ከአንዳንድ በጎግላችሁ ማለት ነው። እኔ ሳይን አፕ አድርጌ ልመለስ በፊት ኦልሬዲ እየሰራው ስለሆነ ማለት ነው። እሺ ልክ ወደ ዌብሳይቱ ስትገቡ እንዲህ ያለው ኢንተርፌስ ያመጣላችኋል። አካውንት ከከፈታችሁ በኋላ እናንተ እዚህ ጋር 0 ነው የሚላችሁ ምንም ስላልሰራችሁ ማለት ነው። 0.4 ሰርቻለሁ ማለት ነው። እዚህ ጋር ባላንሳችሁን ነው የሚያሳያችሁ። ከዛን እዚህ ጋር እናንተ ቀደም ያልኳችሁ ምንድነው እኔ 9000 ፖይንት አለኝ። አንድ ቪዲዮ ስናይ ፖይንትና ዶላር ነው የሚሰጠን። አሁን ለምሳሌ ልንገራችሁና አንድ ቪዲዮ ስናይ 0.1 ከከፈለን ዶላር ፖይንቱ ደግሞ ወይ 500 ይሰጠናል ማለት ነው። እኔ እንደ ምሳሌ እንጠቀስኩላችሁ። ፖይንቷ ጥቅመው ምንድነው ካላችሁኝ ዶላሩን ምልክት አይታችኋላ እሱ ባላንስ ነው ማለት ነው። አሁን ደግሞ እዚህ ጋር ላሳያችሁ የዶላሩን ጥቅም እቺኛው ማለት ነው። ከዛን እዚህ ጋር ቦስት ነው የምንገዛው። ለምሳሌ እዚህ ጋር ላሳያችሁና ምን እንደሚለ መሰላችሁ ለአንድ ቀን ይለናል። እዚህ ጋር እንደምታዩት ለአንድ ቀን ዴይ 1 ይላችኋል። 24000 ከሰበሰባችሁ ፖይንት ማለት ነው 9746 ነው ለቀምኩታ 24000 ከሞላው መግዛት ይችላሉ። ወይም ቦስት ማለት ነው። ለአንድ ቀን ነው እቺ ቦስት የምትቀነው በአንድ ቀን ውስጥ ያልቃል ማለት ነው። ኢንካማችሁ የአንድ ቀኑ ይጨምራል። ምንድነው የሚጨምረው መሰላችሁ? ቺን ፖይንት ስገዙ 0.1 በአንድ ቪዲዮ አሁን ለምሳሌ ቆይችላትፋና 0.01 ከተከፈላችሁ በአንድ ቪዲዮ 0.1 ከተከፈላችሁ በአንድ ቪዲዮ 0.1 ይሆናል ማለት ነው። ቦስቱ ስገዙ ኮይን እቺኛውም በዚህ ስገዙ ማለት ነው ብራችሁ ኮይን ፖይንቱ አደርሶ ማለት ነው ብራችሁ ይጨምራል። በቪዲዮ የምታገኙት እንትን ብራችሁ ይጨምራል ስገዙ። እኔ ሰጀስት ማድረጋችሁ በአንድ ጊዜ ይሄው 60000 መግዛት ትችላላችሁ። የአንድ ቀን ግን የአንድ ሳምንት በገዙ የአንድ ወር በገዙ ይሻላችኋል። እዚህ ጋር በ200,000 ቀላል ነው። ብዙ ቪዲዮ ካያችሁ ማግኘት ትችላላችሁ። ከዛ እንዴት ነው መገዙት መሰላችሁ? ልክ ፖይንቷን ከሰበሰባችሁ በኋላ እቺኛዋን አንዴ ትጫናላችሁ። ልክ ስትጫኑት እንዲያመጣላችኋል። ከስር መታችሁ እዚህ ጋር እቺ መንካት ነው። እኔ ስላልለኛው ምን ይለኛል መሰላችሁ? ባላን ኢረር ይለኛል። አያችሁ ኢንዌይ ካልቨር ኮይን ይለኛል። የለህም ምንም ስላለኝ ነው። ከዛ እናንተ እዚህ ጋር ደግሞ ካላችሁ መግዛት ትችላላችሁ ያቅማችሁ ማለት ነው። እዚህ ጋር ደግሞ ምንድነው የምታዩት መሰላችሁ? እዚህ ጋር ቱዴ የሰራሁት ነው። አሁን ቅድም ለቪዲዮ ሳልቀርጽ በፊት የሰራሁት ነው ገንዘብ ነው። እዚህ ጋር ኦል አንድ ላይ ያለኝ ቪዲዮ አንድ አይቻለሁ። አጠቃላይ ቪዲዮ አሁን ያየሁት 5 ቪዲዮ ነው ማለት ነው። እዚህ ጋር ደግሞ ምንድነው የሚላችሁ መሰላችሁ? እዚህ ጋር አንድ ቪዲዮ ነው ያየሁት ነው። አንድ ቪዲዮ አይቶኝ ነው እሱ የተከፈለኝ ማለት ነው። አንድ ቪዲዮ ስናይ ቺኛውን ኮይን ነው የሚሰጠን የቀድም ያልኳችሁ ማለት ለመግዛት አንድ ቪዲዮ 100 ቪዲዮ ስናይ እኔ አንድ ነው ያየሁት። ከዛን 200 ቪዲዮ ካየን 500 ኮይን እንደዛ እያለ እስከ
400 ከሰራን 0.05 ይሰጠናል ማለት ነው። ከዛ በዛኛው ኮይን ከሰበሰብን ያኛው መግዛት እንችላለን። ከዛ ቪዲዮ አይተን ብራችን ይጨምራል ማለት ነው። ቀጣይ ደግሞ እንዴት ነው ቪዲዮ የምናየው መሰላችሁ? እዚህ ጋር ተመጣላችሁ እናንተ ዋች የሚለው አያችኋ? ዋች የሚለውን አንዴ ትነካላችሁ። ግን እናንተ ኢሜይላችሁን በከፈታችሁት ኢሜይል ይላክላችኋል። ኮንፊርም አድርጉ ኢሜይላችሁን። አሳያችኋለሁ እንዴት ኮንፊርም እንደሚደረግ። ከዛ እዚህ ጋር ጎቱ ሴክሽን የሚል አለ። አንዴ እሷ ነካታለሁ። እዚህ ጋር ትመጡና 5 ሰከንድ 15 ሰከንድ ይላችኋል። እሱ ግን 15 ሰከንድ አይደለም 5 ሰከንድ ነው የምናየው እኛ። ከዛን አሁን 5 ሰከንድ እዚህ ጋር ስንት ነው የሚለው? አንድ ቪዲዮ ብቻ ነው ያየው እያለኝ ነው። አያችሁ 2 ይሆናል አሁን አቺ ስመለስ። ከዛን 5 ሰከንድ ቺኛውን መጥቼ ወችላታለሁ። ወችላትና ወደ ዩቲዩብ ይወስደኛል። 5 ሰከንድ ነው ማየው ጋይስ። 15 ሰከንድ ውሸታችሁ ነው። ካልሰጣችሁ ደግማችሁ ማየት ትችላላችሁ። እዚህ ጋር እንዴ ድምጹን ልቀንስ። ሄደ እንደውም አንዴ ልመለስ። ይኸው ሰጠኝ ማለት ነው። ያቺን ግን ኮይኗ ከገዛችሁ ብዙ ቪዲዮ ስታዩ ኮይን ይሰጣችኋል። ከዛን በዛ ኮይን ብራችሁን እንዲህ በአንድ ቪዲዮ ማስጨመር ትችላላችሁ ማለት ነው። እኔው ክሎዝ ልበለው። እናንተ ማየት ከፈለጋችሁ ኔክስት ቪዲዮ ማለት ትችላላችሁ ማለት ነው። ከዛን እዚህ ጋር አንድ ቪዲዮ ነው የሚለው ሪፍሬሽ አድርጌሊ አንዴ ሪፍሬሽ ላድርጎ። ከዛን እዚህ ጋር አንዴ ራይት ያበራና ከዛን እዚህ ጋር መጥቼ 2 ቪዲዮ ነው ያየሁት። ይኸው ቅድም አንድ ያላልኳችሁ አሁን አንድ ያየሁት ተደመረልኝ 100 ሳይ እቺኛው ይሰጠኛል ማለት ነው። ቀጣይ ደግሞ እንዴት ነው ኢሜይላችሁን ኮንፊርም የምታደርጉት የሚለው ሴቲንግ እዚህ ጋር አለች። ሴቲንጓን አንዴ ተነካላችሁ። ከዛን እዚህ ጋር ኮንፊርም ኢሜይል የሚል አለ። ኮንፊርምድ ወደ ኢሜይላችሁ ላክና ከዛ ያቺኛውን ኢሜይል ውስጥ ያላችኋል ሊንክ ስትጫኑ እንዲ ኮንፊርም ያደርግላችኋል። ከዛም ኮንፊርም ይሆናል ማለት ነው። ገንዘባችሁን ደግሞ እንዴት እንደምታወጡ ላሳያችሁ። እዚህ ጋር ፔአውት የሚል አለ። አንዴ ተነካላችሁ። እንዲህ ቾክዬ ማወራው ቪዲዮ እንዳይረዝም ነው ጋይስ። እኔ ሰጀስት ማድረጋችሁ ዩኤስዲቲ ነው። እዚህ ጋር ዩኤስዲቲን አንዴ ተነካላችሁ። ከዛን አድ ዋሌት የሚል አለ። አድሬሳችሁ የምታስገቡ ማለት ነው። እሷን አንዴ ነካለው አድ ዋሌቱን። ከዛን ዩኤስዲቲን የመረጥኩታ እዚህ ጋር መጥቼ አድሬሱን ከየትም አምጥቼ ከባይቢት ይሁን ባይናንስ እዚህ ጋር ታስገቡና መጣችሁ እዚህ ጋር ሴፍ ትሉታላችሁ። ከዛ ለራሱ ሴፍ ይሆንና ወደዚህ ትመለሳላችሁ ማለት ነው። እቺኛው አድ ዋሌት እኔ ስላላስገባው ነው አድ ዋሌት የምትለው እቺኛው ትጠፋለች። ከዛ ሚኒመሙ ራሱ የዩኤስዲቲ 0.2 ነው። እቺኛውን ስትደርሱ እናንተ ብራችሁን ማውጣት ትችላላችሁ። ከዛን እዚህ ጋር ታዙና የምትፈልጉትን መጠን ታስገቡና እዚህ ጋር መጣችሁ ዊዝድሮ ማድረግ ትችላላችሁ። ፕሮሰሱ በ31 ሰዓት ውስጥ ይገባላችኋል ይላል። 5 ደቂቃ አይቆይም። እኔ ስላወጣው ነው ከዚህ በፊት ማለት ነው። ከዛን እዚህ ጋር ፔአውት ሎጎ የሚል አለ እዚህ ጋር ማለት ነው። ፔአውት ሎጎ የሚል ዛሬ ያወጡትን ሰዎች ነው የሚያሳየን እዚህ ጋር በወጣው ማለት ነው። ፔአውት ፔ የሚለው እዚህ ጋር እቺኛው ማለት ነው። $1 ወጥቷል መሰላችሁ 72። ከዛ ዩኤስዲቲ ፒፒ የሚል አያችሁ $104 ዛሬ ወጥቷል። ቶሪክስ የሚል አለ 16 የወጡትን ነው እዚህ ጋር የሚያሳየን ማለት ነው። እዚህ ጋር ያወጡ ሰዎችን እዚህ ጋር ድርድሯል። ያልገባችሁ ነገር ካለ አሁንም ጠይቁኝ እመልስላችኋለሁ በኮሜንት ስር። በሌላ ቪዲዮ እስክንገናኝ ቻው።